በምንጾምበት ወቅት በሰውነታችን ውስጥ በትክክል ምን እንደሚፈጠር አስበው ያውቃሉ? ጾም መንፈሳዊ ብቻ ነው ወይስ ሰውነታችን በድብቅ በታላቅ ሁኔታ እየተቀየረ ነው? በዚህ ወቅት በተለይ በሀገራችን የክርስትናና የሙስሊም ማህበረሰቦች በጋራ በሚጾሙበት ጊዜ ከጾም ጀርባ ያለውን ሳይንስና መንፈሳዊ እውነታ አብረን እናያለን። አንዳንድ ጥቅሞቹ እጅግ አስገራሚ ናቸው። ይህንን ለማወቅ እስከ መጨረሻው ይከታተሉ። ቻናሉን ላይክ እና ሰብስክራይብ ያድርጉ። አንደበት ገታ፣ እንቅስቃሴ ቀነስ፣ ፍጥነት ረገብ የሚልበት ጾም። አዎ ጾም መንፈሳዊ ብቻ ነው ወይስ ከዚያ ባሻገር ሳይንሳዊ? በአሁኑ ወቅት በሀገራችን አንድ ነገር ገጥመዋል። የጋራ ጾም አንድ ላይ ሊለመን፣ ሰላሙን ሊጠየቅ፣ ርዝቁ ሊጠበቅ፣ በእምነቱ ከምግብ ውሃ ርቆ አንደበቱን ያዝ አርጎ ስጋውን ገዝቶ ሙስሊሙም ክርስቲያኑም በጋራ መጾም ጀምሯል። የጾም መንፈሳዊ ጥቅም ምንም ጥያቄ የሌለው፣ ነፍስን የሚያስደስት፣ ከአምላክ የሚያቀርብ እንደሆነ ይታመናል። ምድሩ ረገብ የሚልበት፣ ሰው ከልቦናው ከአምላኩ በሚቀርብበት፣ ሚሊዮኖች ለአብይ ጾም ወይም ለረመዳን በሚዘጋጁበት በዚህ ወቅት በሰውነታችን ውስጥ ምን እንደሚፈጠር ማወቅ በጤና በመንፈሳዊነትና በውጤታማነት ለመጾም ይረዳል። እስኪ ደረጃ በደረጃ እንመልከተው። የመጀመሪያዎቹ የጾም ሰዓታት the first hours of fasting። ይህ እስከ 6 ሰዓታት ያለውን ያካትታል። መብላት ሲያቆሙ ሰውነቱ ወዲያውኑ አይደናገጥም። ሰውነቱ ከመጨረሻው ምግብ ያገኘውን ግሉኮስ ወይም ስኳር መጠቀም ይጀምራል። የኢንሱሊን መጠን ይቀንሳል። የምግብ መፈጨት ስርዓት እረፍት ያገኛል። በዚህ ደረጃ ምን ሊሰማዎት ይችላል? መደበኛ ስሜት ወይም በትንሹ የራብ ስሜት፣ ቀላል የሆድ አልያም የጨጓራ የመራብ ድምፅ ይኖራል። ይህ ማለት በመንፈሳዊ አይን ስንረዳው ራስን መግዛትና ስርዓትን እንዲያስታውሰን ይረዳናል ማለት ነው። ሁለተኛው ስብን የማቃጠል ምዕራፍ ነው፣ ፋት በርኒንግ ሞድ። ይህ ከ6 ሰዓት እስከ 24 ሰዓት ባለው ጊዜ ውስጥ ያለውን የሚያካትት ሲሆን በዚህ ሰዓት አስደናቂው ነገር ይጀምራል። የግሉኮስ መጠን ሲቀንስ ሰውነቱ ኃይል ለማግኘት ወደ ስብ ማቃጠል ይሸጋግራል። የተከማቸ ስብ መሟሟት ይጀምራል። ጉልበታችን ለኃይል የሚሆኑ ኬቶኖችን ያመነጫል። የደም ስኳር መጠን ይረጋጋል። ብዙ ሰዎች በጾም ወቅት ክብደት የሚቀንሱት በዚህ ምክንያት ነው። እንግዲህ በዚህ ሰዓት ሊኖሩ ከሚችሉ ስሜቶች መካከል በዋነኛነት የረሃብ ስሜት በየመሃሉ መምጣት፣ ቀላል ራስ ምታት፣ በተለይ በመጀመሪያዎቹ ቀናት ትንሽ ድክም የማለት ስሜት ይኖራል። ይህንን ሁኔታ ከእምነት ወይም መንፈሳዊ እይታ አንጻር ስናየው ጾም ምቾት እንዲሰማን ተብሎ የተሰራ እንዳልሆነ፣ ይልቁንም ትዕግስትንና መንፈሳዊ ጥንካሬን ለመገንባት እንደሆነ እንረዳበታለን። ሌላው ቀጣዩ ደረጃ ሶስተኛው የሰውነት መታደስና ጥገና ቦዲ ክሊንሲንግ ኤንድ ሪፔር ነው። ይህ የሚከሰተው ከ24 ሰዓት በኋላ ወይም ተከታታይ የዕለት ጾም ሲኖረን ነው። እዚህ ጋር ነው ጾም በሳይንሱ ዓለም በጣም አስገራሚ ነገሩ የሚገለጽበት። ሰውነቱ ኦቶፋጂ የሚባል ሂደት ይጀምራል። ይህ ማለት ሰውነት የተጎዱ ሴሎችን ማጽዳት የሚጀምርበት ስርዓት ማለት ነው። በዚህ ጊዜ አሮጌ ፕሮቲኖች እንደ አዲስ ጥቅም ላይ ይውላሉ። የሴሎች ጥገና የሚጨምር ይሆናል። ብዙ ተመራማሪዎች ይህንን ክስተት ለተለያዩ ነገሮች ጠቃሚ እንደሆነ ይገልጻሉ። ከነዚህም ውስጥ ለተሻለ የምግብ መፈጨት ጤና፣ የሰውነት መቆጣትን ወይም ኢንፍላሜሽን ለመቀነስ እንዲሁም የኢንሱሊን ስሜትን ለማሻሻል እንደሚረዳ ይነገራል። እንደ ሌሎቹ በተመሳሳይ ይህም የጾም ደረጃ በመንፈሳዊ አይን ስናየው ሰውነት ራሱ እንደሚያጸዳ ሁሉ ጾም ልባችንን፣ ልማዳችንንና ባህሪያችንን የምናጸዳበት ወቅት እንደሆነ
ያስገነዝበናል ማለት ነው። ከዚህ ባሻገር የጾም መንፈሳዊ ጥቅሞችን እስኪ እንመልከት። ከአካላዊ ወይም ስጋን ከማድከም ባሻገር ጾም ጥልቅ መንፈሳዊ ኃይል አለው። በክርስትና ሆነ በእስልምና እምነት አንድ ሰው ሲጾም ራስን የመግዛት አቅምን ያሳድጋል። ለድሆችም የሚሰማው ርኅራኄ ይጨምራል። በጸሎት ላይ ትኩረት ማድረግ ይችላል። ጎጂ ልማዶችን ይቀንሳል። እንዲሁም ትዕግስትንና ትህትናን እንዲላበስ የሚረዳው ይሆናል። ጾም ምግብ ከመተው በላይ ነው። ሙሉ ስብዕናን የመለወጥም ሂደት ነው። ይህ እንዳለ ታዲያ በሳይንሱ እይታ በርካቶች በትክክል ባለመጾም ከጾም ሊያገኙ የሚችሉትን ጥቅም ሲያጡ ይስተዋላል። ከነዚህ ስህተቶች መካከል ጾም ሲፈታ ከልክ በላይ መብላት፣ በቂ ውሃ ለመጠጣት፣ የተጠበሱና በጣም ቅባት የበዛባቸው ምግቦች ብቻ መመገብ፣ እንቅልፍ ማጣትና የጤና እክሎችን ችላ ማለት በጾም ወቅት በርካታ ሰዎች ከሚሰሯቸው ስህተቶች መካከል ተጠቃሽ ናቸው። ጾም ጥቅሙ እንዳለ ሆኖ ጥንቃቄ የሚያሻ ሁኔታዎችም አሉት። ለምሳሌ ነፍሰ ጡር እናቶች፣ የስኳር ህመምተኞች፣ ከባድ ህመም ያለባቸው ሰዎች፣ አረጋውያንና ህፃናት ከመጾማቸው በፊት ለከፋ የጤና ችግር እንዳይጋለጡ የጤና ባለሙያ ቀድሞ ማማከር አለባቸው። ጥንቃቄ የጥበብ አካል ነውና። እንግዲህ እንዳየነው ጾም ሃይማኖታዊ ስርዓት ብቻ አይደለም፣ ኃይለኛ ባዮሎጂካዊና መንፈሳዊ እድሳትም ነው። በትክክል ሲከናወን ጾም እምነትንም ያጠነክራል፣ ስነ ምግባርን ያሻሽላል፣ ለጤና ድጋፍ ይሆናል፣ ትዕግስትንና ርኅራኄን ይገነባል። መረጃው ከጠቀማችሁ ቪዲዮ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። በኮመንት መስጫው ላይም እንዴት እየጾማችሁ እንደሆነ አጋሩን። ጾሙ የጤና የሰላምና የመንፈሳዊ በረከት ይሁንላችሁ።